30 Under 30 in Hollywood and entertainment. Sammy Canold was born and raised in New York. Safi Ralph took a break from UNMC Medical School because the mission to rescue fellow refugees is that important, and it shows. ነሐሴ 2013 ዓ.ም የአፍጋኒስታን ዋና ከተማ ካቡል መልሳ በታሊባን እጅ ስትወድቅ መላው ዓለም ከሀገር ለመውጣት የሚርመሰመሱ አፍጋናውያን አየር ማረፊያውን ሲያጨናንቁ የሚያሳዩ ምስሎችን ተመልክቷል። በአሜሪካዋ መዲና ዋሽንግተን ዲሲ ደግሞ አንድ ሰው የራሱን ተልዕኮ ይዞ መንቀሳቀስ ጀምሯል። ይህ ሰው የባህር ኃይል አኪብ የነበረው ሳፊ ራውፍ ይባላል። የሳፊ ዓላማ አፍጋኒስታን ውስጥ መውጫ ያጡ ወዳጅና ባልደረቦችን መርዳት እንደነበር በአንደበቱ ተናግሯል። በዚህ ሁኔታ ውስጥ ግን የሰዎችን ሕይወት አድናለሁ እንጂ ፍቅር ይዘኛል ብሎ አልጠበቀም። ከዚያ በላይ ግን ሙስሊም የሆነው ሳፊ በይሁዳዊት ፍቅር ወድቃለሁ ብሎ እንዴት ይገምታል? እያንገራገርኩ ነበር አንድን ሰው መርዳት የጀመርኩት ይላል እዚህ ተግባር ውስጥ የገባበትን አጋጣሚ ሲያስታውስ። እናም እርሱ ተሳካ። ከዚያ አንዳንድ እያልኩኝ ሌሎችንም መርዳት ጀመርኩ። በድንገት ግን በመቶዎች የሚቆጠሩ ሰዎች አፍጋን ውስጥ፣ በርካቶች ደግሞ ዋሽንግተን ውስጥ ነው የሚያንቀሳቅሱት ግዙፍ ተልዕኮ ሆነ ሲል ይደመጣል። የስደተኞች መጠለያ ካምፕ ውስጥ የተወለደው ሳፊ ወደ አሜሪካ የተሰደደው ታዳጊ ያለ እንደሆነ ይናገራል። ከዚያ ደግሞ ራሱን ውጥረት በተሞላበት የነፍስ አድን ተልዕኮ ውስጥ ያገኛል። እዚህ ሁኔታ ውስጥ እያለ ነበር ሳቢ ካኖልድን የተዋወቃት። ያኔ ኒውዮርክ ውስጥ የቲያትር አዘጋጅ የሆነችው ሳቢ የጓደኛዋን ቤተሰቦች ከካቡል ለማስወጣት እየሞከረች ነበር። ምንም የማውቀው ሰው አልነበረኝም። ከዚያ ስለ ሳፊ ቡድን የተዘጋጀ የቴሌቪዥን ፕሮግራም ተመለከትኩ። ሊያግዘን ከቻለ በሚል ያኔ ጻፍኩለት። ማድረግ የምችለው የተሻለው ነገር ወደ ዋሽንግተን መጓዝ፣ ከዚያም ከሱ ቡድን ጋር በበጎ ፈቃድ ሥራ መሳተፍ እንደሆነ ነገረኝ በማለት ታስታውሳለች። እናም ሳሚ አላንገራገረችም። ልብሷን ሸክፋ ባቡር ተሳፍራ ወደ ዋሽንግተን አመራች። ደርሳም በወንድ የቀድሞ ወታደሮች የተሞላውን ተልዕኮ ማዕከል ተቀላቀለች። የምኖረው በቲያትር ሰዎች ተከብቤ ነበር ስትል ያጋጠማት ሁኔታ ከለመደችው ተቃራኒ መሆኑን እየሳቀች ትናገራለች። ሳሚ ስለ አፍጋኒስታን የምታውቀው ምንም ነገር አልነበራትም። ነገር ግን ለዚህ ተልዕኮ ጠቃሚ ሆኖ የተገኘ ክሎት እንዳላት የታወቀው ግን በኋላ ላይ ነበር። ከኮሚኒኬሽን ጋር የተያያዙ ስራዎችን ድሮ የለመድኳቸው ነገሮች ነበሩ። ስለዚህ ኮሚኒኬሽን ሰው ሆንኩ፣ ማን ይሄን ይገምታል ስትል በግርም ትጠይቃለች። የአደጋ ጊዜና የቀውስ ድባብ በሰፈነበት ተልዕኮ ማዕከል ውስጥ እየተካሄደ የነበረው ሰዎችን የማዳን ዘመቻ ብቻ አልነበረም። መፈላለግ ነበር ወይ የሚል ጥያቄ ከተጠየቁ መልሷ የሚል ይመስለኛል ስትል ሳሚ እውነታውን ታምናለች። ሳፊ ስንት ዓመቱ እንደሆነ ለማወቅ ጎግል ስታደርግ እንደነበር ታስታውሳለች። ዓላማዋ ፍቅር ለመጀመር እድሜዋ ለመሄዱን ማረጋገጥ ነበር። የሳፊን ስምና እድሜ ጎግል አድርጌ ነበር፣ ምክንያቱም በወቅቱ በጣም ተጨናንቆ ስለነበር አሁን ከሚታየው የበለጠ እድሜው ከፍ ያለ ይመስል ነበር ስትል ትደመጣለች። የመጀመሪያውን ረጅም የጉዟቸውን ያደረጉት ሌሊት 9 ሰዓት ላይ የሚያስወጧቸው ሰዎች የታሊባን የፍተሻ ጣቢያዎች እስከሚያልፉ እየጠበቁ በነበረበት ድቅድቅ ጨለማ ወቅት ነበር። የአብርሃም ሊንከን መታሰቢያ ጋር እስከሚደርሱ ድረስ በዋሽንግተን ሐውልቶች መካከል ለረጅም ጊዜ ተጉዘዋል። ፊልም ነበር የሚመስለው። ይህንን ሰውዬ ላገባ ነው ብዬ አሰብኩ ስትል ሳሚ ትናገራለች። ቀጥሎ ግን በተልዕኮ ማዕከሉ በረንዳ ላይ ተሳሳሙ። በሁኔታ የተርበተበተው ሳፊ ራሱን ያገኘው ስለ መኪናዎች እያወራ እንደነበር ሳሚ ትናገራለች። የጥንዶቹ ትስስር ያደገው በፍጥነት ነበር። ነገር ግን የባህል ልዩነቶቻቸውን የሚፈቱባቸው መንገዶች ማበጀት ግድ ብሏቸዋል። ሳፊም ከቤተሰቦች ጋር እንድትተዋወቅ ጠይቃት ነበር። ሁሌም ሊሆን እንደማይችል ነበር የምትናገረው በማለት ይናገራል። የእስልምና እምነታቸው ላይ አጥባቂ የሆኑ የሳፊ ቤተሰቦች የሚጠብቁት ራሳቸው መርጠው ከሚያመጡለት የአፍጋን ሴት ጋር ትዳር እንዲመሰርት ነበር። ሳሚ ደግሞ አይሁዳዊት ነች። ያም ቢሆን ግን በግንኙነታቸው ቀጠሉበት። ሳሚ እርሷ ሕይወቷን ከሰጠችለት የሙዚቃ ቲያትር ሥራ ጋር ሳፊን ማስተዋወቅ አልከበዳትም። ሌስ ሚዘራብል የተሰኘውን ሙዚቃዊ ቲያትር ለመመልከት በሄደበት ወቅት ከጠበቀችው በላይ ወዶት እንደነበር ትናገራለች። ታህሳስ 2014 ዓ.ም ለሰብአዊ እርዳታ ሥራ ከወንድሙ ጋር ወደ ካቡል ይመለሳል። ሳፊ ወደ አፍጋኒስታን እንዳይጓዝ ቢመከርም አልሆነም። እርሱ ግን በታሊባን የተሰጠውን የምህረትና ጥበቃ ቃል ተማምኖ እንደነበር ይገልጻል። ከአፍጋኒስታን ሊወጡ በተዘጋጁበት በመጨረሻዋ ቀን ግን ሳፊና ወንድሙን ጨምሮ 7 የውጭ ሀገር ዜጎች በታሊባን የስለላ አካል ይታገታሉ። የመጀመሪያዎቹን ጥቂት ቀናት ያሳለፈው ቀዝቃዛ ምድር ቤት ውስጥ ብቻውን ታስሮ እንደነበር ሳፊ ይናገራል። የታሰረበት 6 ጫማ በ6 ጫማ የሆነ ክፍል መስኮቱን አልጋ እንዳልነበር ያስታውሳል። ኒውዮርክ እጅጉን ተደናግጣ ነበር።
ጎግል ማፕን በመጠቀም ያለበትን አድራሻ ስትመለከት የታሊባን የስለላ ዋና መስሪያ ቤት እንደሆነ ተረዳች። ሳፊ ከታሰረበት ክፍል ጠባቂ ጋር እስከሚግባባ ድረስ በነበሩት ጥቂት ሳምንታት ማንም ድምፁን እንዳልሰማ ይናገራል። ለሰርጉ ገንዘብ ከሚፈልገው ጠበቃ ጋር ተደራድሮም አንድ የቅርብ ዘመዱን ገንዘብና ሞባይል ስልክ እንዲያስገባለት ያደርጋል። በታሰረበት ምድር ቤት ውስጥ ኔትወርክ ለማግኘት ወንድሙ ትከሻ ላይ ወጥቶ ለሳሚ መልእክት ይልካል። ሃይ እንዴት ነሽ? እወድሻለሁ ይላል መልእክቱ። ለመጀመሪያ ጊዜ በስልክ ያወራቸው ከ17 ቀናት በኋላ እንደነበር ሳሚ ታስታውሳለች። በህይወት እንዳለ ማወቅ ብቻ በቂ ነበር፣ ድምፁን መስማት መቻል በጣም የሚያስደስት ነበር ስትል ሳሚ ትናገራለች። ነገር ግን ምን ሊደርስበት እንደሚችል ማሰብ በራሱ ትንሽ ያስፈራ ስትል ሳሚ ትናገራለች። ሳፊ እስር ውስጥ ሆኖ ይዘፍን የነበረውን አብረው የተመለከቱትን ሌስ ሚዘራብል ቲያትር ሙዚቃ ነበር። ለመጀመሪያዎቹ 7 ቀናት ፀሐይ አላየሁም ነበር። ሁሉንም ጊዜያት ያሳለፍነው ምድር ቤት ውስጥ ነበር። ሌሎች 7 የውጭ ዜጎችም አብረውን የታገቱ ነበሩ ሲል ይደመጣል። እናም ከመካከላቸው አንዱ በጠና ታመመ። የትግል መዝሙር የሆነ የሚለውን የሙዚቃ ቲያትሩን ዘፈን ማንጎራጎር የጀመረው የዚህ ጊዜ እንደነበር ይናገራል። ከሳሚ ጋር ስልክ የሚያወራው ጠባቂዎቹ እንዳይሰሙት በልብስ ተከናንቦ እንደነበር ይናገራል። 2 እርምጃ አለፍ ብሎ የተቀመጠው ወንድሙ ባለበት የፍቅር ወሬ ማውራት የሚያሳፍር እንደነበር ያስታውሳል። እነ ሳፊን ለማስለቀቅ ከታሊባን ጋር ይደረግ የነበረው ድርድር እጅጉን ይራዘማል። ከ7 ቀናት በኋላ ግን ስምምነት ላይ ይደረሳል። አሜሪካ እርምጃ የማትወስድ ከሆነ ታሊባኖች እንደሚገሉ ስተው እንደነበርም ይነገራል። ታሊባን ላይ ጫና ለማሳደር ሲባል የሳፊ ቤተሰቦችና ሳሚ ድርድር ወደሚካሄድበት ኳታር መጓዝ ግድ ብሏቸዋል። ሳሚ የሳፊን ቤተሰቦች ለመጀመሪያ ጊዜ የተዋወቀችው የዚያን ጊዜ ነበር። መኖሬን እንኳን አያውቁም ነበር የምትለው ሳፊ ከዚያ በድንገት አንድ ህንፃ ውስጥ ለ2 ሳምንት አንድ ላይ ኖር ስትል ትደመጣለች። የሳፊ ቤተሰቦች እንግሊዝኛ አቀላጥፈው ስለማይናገሩ ብዙ ሰዎች እሷ የቤተሰቡ ተወካይ እንደሆነች ያስቡ እንደነበር ትገልጻለች። አጥባቂ ለሆነ የአፍጋን ሙስሊም ቤተሰብ ልጃቸው የደበቃትና ሄዳይት ፍቅረኛ እንዳለችው ማሳወቅ አስደንጋጭ ነበር። የነበረው ሁኔታ ግን እውነታው እንዲቀበሉ ያስገደደ ነበር። የሳፊን ቤተሰቦች አመሰግናቸዋለሁ፣ እኔን የተቀበሉበት መንገድ ያልተለመደ ነበር ስትል ታክላለች። ከ105 ቀናት በኋላ ሳሚ ተለቀቀ። ከአፍጋኒስታን ወጥቶ ከሳሚ ጋር ለመገናኘት በቃ። ሳፊ ከተለቀቀ በኋላ አንድ ላይ መኖር ጀመሩ። ብዙም ሳይቆይ የአፍጋን የአይሁድና የቲያትር ልማዶችን በቀላቀለ ሰርግ ተሞሸሩ። እንግዶች የአፍጋንን ባህላዊ ልብስ ለበሱ። የተከፈተው ደግሞ የአይሁድ ዘፈን እንደነበር ይናገራሉ። ሳፊም ከጓደኞቹ ጋር በመሆን የዳንስ ትርኢቱን አሳይቷል። ሳፊ እስር ላይ በነበረበት ወቅት ሳሚ ጽፎ የነበረው ማስታወሻም ሰርጉ ላይ ተነቧል። 32ኛው ቀን ላይ የጻፈችው እንዲህ የሚል ነበር። የሆነ ቦታ በረንዳ ላይ ካንተ አጠገብ ቁጭ ብዬ ይህን ማስታወሻ መልሼ የማነብበትን ቀን ናፍቃለሁ። እባክህ 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 ተመለስ ይላል። ከሁሉም በላይ አስገራሚ የነበረው ግን ሁለቱን ያጣመረው የጋብቻ ቀለበት የተዘጋጀው ሳፊ ከታሰረበት ክፍል መቆለፊያ ከተገኘው አነስተኛ ብረት መሆኑ ነው። መረጃውን ቢቢሲን ያጋራው። አብራችሁን ስለነበራችሁ አክብሮታችን ከፍ ያለ ነው። ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተኛ ትሆኑ ዘንድ በአክብሮት እንጠይቃለን። ሻሎም